ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁልን? ዛሬ በአዲስ ቪዲዮ ከእናንተ ጋር ተገናኝተናል። ዛሬ ይዘንላችሁ የመጣነው ቪዲዮ የፓስፖርት አሞላል በስልካችን እንዴት በቀላሉ እንደምንሞላ ሙሉ ስቴፕ በስቴፕ እናሳያችኋለን። ይህንን ቻናል ለመጀመሪያ ጊዜ እያያችሁ ያላችሁ ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች ቶሎ እንዲደርሷችሁ የደወል ምልክቱን በመንካት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ በማስቀመጥ የዚህ ቻናል አባልና ቤተሰብ መሆን ትችላላችሁ። ሙሉ ስቴፕ ባይ ስቴፕ እናሳያችኋለን። አብራችሁን ቆዩ። ወደ ስቴፑ ስንገባ በመጀመሪያ ማንኛውም ክሮም ወይም ደግሞ ማንኛውም ብራውዘር ካላችሁ ወደ ማንኛውም ብራውዘር ላይ እንገባለን። ብራውዘሩን አንድ ጊዜ ነካታለሁ። ከዛ በኋላ ሰርች ባሩ ላይ እንሄድና ኢትዮጵያን ፓስፖርት ብለን ሰርች እናደርጋለን። ኢትዮጵያን ፓስፖርት ብለን ሰርች እናደርጋለን። ከዛ በመቀጠል እንደዚህ አይነት ከቨር ፔጅ ያመጣልናል። እኔ ከዚህ በፊት ስለገባሁበት ነው፣ እናንተም ያመጣላችኋል። ኢትዮጵያን ፓስፖርት ብላችሁ ሰርች ስታደርጉ እንደዚህ አይነት ከቨር ፔጅ ያመጣላችኋል። ከዛ በመቀጠል ስታርት ኒው አፕሊኬሽን የሚላለች እሷን አንድ ጊዜ እነካታለን። ስታርት ኒው አፕሊኬሽን የምትለዋን እሷን አንድ ጊዜ እነካታለን። ከዛ በመቀጠል ወደታች ወረድ ብለን እዚች ጋር አይ አግሪ ቱ ዘ ተርም ኤንድ ኮንዲሽን የሚለውን እቺን አንድ ጊዜ እናበራታለን፣ ራይት ምልክት ያለችበታን። ከዛ በመቀጠል ስታርት ኢንዲቪዥዋል አፖይንትመንት የምትለዋን አንድ ጊዜ እነካታለን። ከዛ በመቀጠል እኛ የምንፈልገው የጠፋብን ከሆነ የጠፋብን ፓስፖርት ለመሙላት ወይም ደግሞ ኮሬክሽን ያለበት ፓስፖርት ለማስተካከል እድሜ፣ ጾታ፣ የተለያዩ ችግር ካለበት ለማስተካከል እሱ እነካለን። እኛ የምንፈልገውን አዲስ ፓስፖርት ስለሆነ ኒው ፓስፖርት አፖይንትመንት ምትለዋን አንድ ጊዜ እነካታለን። ከዛ በመቀጠል ሳይት ይጠይቀናል። ሳይት እንሞላለን የት እንደምንቀበል። ከዛ እኔ አዲስ አበባ ለዋለሁ ሳይት። ከዛ ሲቲ ያስመርጠናል፣ አዲስ አበባ ኦፊስ ያስመርጠናል። ኢሚግሬሽን ሲቲንሺፕ ሰርቪስ ምትለዋን እሷ እነካለን። ከዛ በኋላ ዲሊቨሪ ሳይት አይኤስኤም አይሲኤስ ሜን ኦፊስ ምትለዋን እሷን አንድ ጊዜ እነካታለን። ከዛ በኋላ እዚህ ጋር ሮቦት መሆናችንን ቼክ ለማድረግ ሲፈልግ ሰው መሆናችንን ቼክ ማድረግ ስለሚፈልግ እዚህ ጋር ቼክ እስከሚያደርግ ትንሽ እንጠብቃለን። ቼክ አድርጎታል። ከዛ ኔክስት እንለዋለን። ከዛ በመቀጠል ታይም ኤንድ ዴት የምትለዋለች እሷ ቀንና ሰዓትን ያስመርጠናል ማለት ነው። ቀንና ሰዓት መቼ በምን ሰዓት እንደምንወስድ ሙሉ ስቴፑን እዚህ ጋር ሰዓትና ቀኑን ይነግረናል። ከዛ እሱን እንሞላለን። ትንሽ ቢዚ ስለሆነ ነው። አሁን መቶልናል። ቀን ሲያስመርጠን ጃንዋሪ 26 ነው የሚለው በእኛ 2018 ወደ ጥር አካባቢ ነው። በጣም ብዙ የፓስፖርት አመልካች ስላለ በሀገሪቱ በጣም ወደ ኋላ ገፍቷል ማለት ነው። ከዛ በኋላ እዚች ጋር በክፍት ያሉት 14፣ 15፣ 16፣ 20፣ 21፣ 22፣ 23 እነሱ ብቻ ናቸው። እዚች ጋር ክፍት የሆኑትን ብቻ ነው የምንሞላው። የሚያስመርጠን ሌላ ስለማያስመርጠን ሌሎቹ ስለተያዙ እኛ 14ን አንድ ጊዜ ነካታለሁ። ከዛ በኋላ እዚች ጋር ሰዓቱን ደግሞ ያስመርጠናል። በጠዋት በሞርኒንግ ወይስ በአፍተርኑን ብሎ ያስመርጠናል። እኔ በሞርኒንግ ብዬ ልምረጥ። ከ11 ሰዓት እስከ 12 ሰዓት የሚለው ወደ ኢትዮጵያ ስንቀይረው ከ5 ሰዓት እስከ 6 ሰዓት የምትለውና እሷን አንድ ጊዜ ነካታለሁ። ከዛ በኋላ አሁንም ኔክስት እንላለን። ከዛ በኋላ ፐርሰናል ኢንፎርሜሽን እንዳስገባ ይጠይቀኛል። ፐርሰናል ፈርስት ኔም ይጠይቀኛል። ፈርስት ኔም ላስገባ አበበ ብዬ ላስገባ። ፋዘር ኔም ይጠይቀኛል። አበበ ልበለው። አሁንም ግራንድ ፋዘር ኔምም አበበ ልበለው። ለእናንተ ለማሳየት ስለሆነ ችግር የለውም። አበበ። ከዛ በመቀጠል ዴት ኦፍ በርዝ ይጠይቀኛል። የተወለድንበትን ቀን እና ወር ዓመተ ምህረቱን ይጠይቀናል። እሱን እንሞላለን። እዚች ጋር አንድ ጊዜ ዓመተ ምህረቱን እንመርጥለታለን። እኔ 2000 ልበለው። 2000 ከዛ 27 07 ወር ልበለው። ከዛ በመቀጠል በአማርኛም ይጠይቀናል። በአማርኛ ስማችሁን አስገቡ ይላል። ስም አበበ፣ አባት ስም አበበ። ከዛ የአያት ስምም ይጠይቀናል። የአባት ስም አበበ፣ የአያት ስም አበበ። ከዛ በኋላ ናሽናሊቲ ይጠይቀናል። ናሽናሊቲ ችግር የለውም፣ እሱን ብታልፉትም ችግር የለውም። እዚህ ጋር ስልክ ቁጥር እንድናስገባ ይጠይቀናል። ስልክ ቁጥር አስገባለታለሁ። 09 ስልክ ቁጥር አስገባውለት። ከዛ በኋላ ኢሜል ምናምን ይጠይቃል። ኢሜል ማናስገባም ችግር የለውም። ከዛ በኋላ በርዝ ፕሌስ ብሎ ይጠይቀናል። በርዝ ፕሌስ እኔ ያስገባለሁ። እናንተም የተወለዳችሁበትን ቦታ ታስገባላችሁ። እኔ አዲስ አበባ ልበለው። አዲስ አበባ አልኩት። ከዛ በኋላ ሌላ ማስገባው ጀንደር እንዳስገባ ይጠይቀኛል። ጀንደር ሜል፣ ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት ብላችሁ ታስገባላችሁ። ከዛ በኋላ እዚች ጋር
ካገባችሁ ወይም ደግሞ ሲንግል ከሆናችሁ አግብታችሁ ከፈታችሁ ያለውን የትዳር ሁኔታ ይጠይቃችኋል። ያገባችሁ ያላገባችሁ አግብቶ የፈታ ብሎ ይጠይቃችኋል። እሱን ካለፋችሁ እሱን ከጨረሳችሁ በኋላ እዚች ጋር አይ ከለር ምናምን የሚሉትን ችግር የለውም እነሱን ብታልፏቸውም ችግር የለውም። ከዛ በኋላ ኔክስት እንለዋለን። አሁንም ከዛ በኋላ ኔክስት እንዳልነው እዚች ጋር ሪጅን ይጠይቀናል። አሁን ያለንበት ሪጅን አዲስ አበባ ከሆናችሁ አዲስ አበባ፣ አፋር፣ አማራ፣ ቤኒሻንጉል ያላችሁበትን ክልል ትመርጣላችሁ። ከአሉት ከክልሎች ያላችሁበትን ክልል ትመርጣላችሁ። አዲስ አበባ ልበለው። ከዛ በኋላ ሲቲ ይጠይቃችኋል። እናንተ ያላችሁበትን ሲቲ ትሞላላችሁ። እኔ አዲስ አበባ እለዋለሁ። ከዛ በመቀጠል ኔክስት። ከዛ በኋላ ፋሚሊ ይጠይቀናል። ፋሚሊ አድ ማድረግ ትፈልጋላችሁ ብሎ ይጠይቀናል። ፋሚሊ እዚህ ጋር ባንሞላም ችግር የለውም። ፋሚሊ የሚለውን እናልፋለን። ኔክስት ብለን እናልፋለን። ኔክስት ብለን አለፍ። ከዛ በኋላ ፓስፖርት ፔጅ ነምበርስ የሚለው ነው ይመጣለን። ፓስፖርት ፔጅ ነምበር የሚለው 32 ገጽ፣ 64 ገጽ፣ 92 ገጽ ያለው ይሆንላችሁ ብሎ ይጠይቃቸዋል። 32 ብለን እናልፋለን። ከዛ በመቀጠል እዚህ ጋር ሮቦት ናቸው ወይ ብሎ ይጠይቀናል። አይደለንም እንለዋለን። እዚህ ጋር የሚሽከረከርበት ቦታ ራይት ካለ እናልፋለን። ከዛ ሰሜት እንለዋለን። ከዛ በመቀጠል ሙሉ ኢንፎርሜሽን አስገብተን ጨርሰናል። ከዚህ በመቀጠል የምናስገባው የበርዝ ሰርተፊኬት እና የልደት ካርድ እና የቀበሌ አይዲ ነው የሚጠይቀን። ከዛ መቀጠል እዚች ጋር እናስገባለታለን። የቀበሌ አይዲ እናስገባለን። ከዛ መቀጠል በርዝ ሰርተፊኬት እናስገባለን። እንዲህ ካስገባን በኋላ አፕሎድ እናደርጋለን። አፕሎድ አድርገን እናስገባለን። እዚች ጋር እንትን እያደረገ ነው፣ እየተቀበለኝ ነው። ከዛ በመቀጠል ያሉትን ነገሮች አሁን ጨርሰናል ማለት ነው። ከዚህ በኋላ የሚቀረን ያለውን ቀን ሰዓት ሙሉ ነገር ያስቀምጥልናል። እዚህ ጋር ጨርሰናል ማለት ነው። እስካሁን ድረስ የሞላናቸው ሙሉ ዝርዝር መረጃዎች ያመጣልናል። ጁላይ 27 25 አፖይንትመንት ዴት ጃንዋሪ 14 26 ነው መቀበል የምችለው እኔ እንትኑን የሞላሁበት ቀን ጁላይ 27 ነው። አፖይንትመንት ዴቱ ደግሞ የቀጠሮ ቀኑ ጃንዋሪ 14 26 ነው። ይህም አሻራ የምሰጥበት ቀን ነው። ዲሊቨሪ ዴቱ ደግሞ አሻራ ከሰጠው በኋላ የምቀበልበት ቀን ፌብሩዋሪ 23 26 ላይ ነው። አፖይንትመንት ታይም ደግሞ 11 ሰዓት እስከ 12 ሰዓት ሂጄ የምመዘገብበት ፎቶ የምነሳበት ቀን 11 ሰዓት እስከ 12 ሰዓት ወይም ደግሞ ከ5 ሰዓት እስከ 6 ሰዓት በጠዋት ፈረቃ ነው። ከዛ በኋላ ሙሉ እዚች ጋር ያስገባችሁትን ስህተት ካለበት ምናምን ማየት የምችሉበት እዚች ጋር ማየት ትችላላችሁ። ከዛ በኋላ እዚች ጋር ሙሉ ስም፣ የአባት ስም በአማርኛ በእንግሊዝኛ ያስገባነውን ዓመተ ምህረት፣ ጾታ ሙሉ ነገር ያመጣላችኋል። ከዛ በኋላ እዚች ጋር ችግር ከሌለበት እናልፋለን። እዚች ጋር አታችመንት ኢንፎርሜሽን የሚል አለ። አውተንቲኬት በርዝ ሰርቲፊኬት የሚለውንም እናያለን። ከዛ ማየት ስላላችሁ ያስገባችሁትን እንትን ከዛ በኋላ ምንም ስህተት ከሌለበት እዚች ጋር ኮንፍርም አፕሊካንት ዲቴይልስ የሚለውን እሷን አንድ ጊዜ እነካታለን። ራይት ካለችን በኋላ ኔክስት ብለን እነካዋለን። ከዛ በኋላ ሙሉ ነገር ጨርሰናል። ከዚህ በኋላ ክፍያ ብቻ ነው የሚቀረን። አሁን ተመዝግበን ጨርሰናል። ከዛ በኋላ አሁን እዚህ ጋር የሚቀረን ክፍያ ብቻ ነው። ክፍያው ስንት ነው? 5000 ብር ነው ክፍያው። እዚች ጋር ክፍያውን በሶስት አማራጭ እንድንከፍል ይጠይቀናል። በመጀመሪያ በሲቢ ብር፣ ከዛ ኢትዮጵያ ንግድ ባንክ፣ ኮሜርሻል ባንክ ወይም ደግሞ ከዛ በቴሌ ብር እንድንከፍል ይጠይቀናል። ከዛ በኋላ አንዱን ትመርጣላችሁ። መክፈል በምትፈልጉት ወይም ደግሞ ብር ባላችሁ አካውንት ትነካላችሁ። እኔ ንግድ ባንክ ብዬ ለንቃው። ከዛ በኋላ እዚች ጋር ኔክስት ትለዋለሁ። መጀመሪያ እዚች ጋር አግሪ ቱ ተርም ኤንድ ኮንዲሽን የሚላለች እሷን አንድ ጊዜ እናበራታለን። ከዛ ኔክስት እንላለን። ከዛ በኋላ አሁን ጨረስ ማለት ነው። ክፍያ መክፈል የምንከፍልበትን ሜሴጅ ይልክልናል። በዚህ ቁጥር አስገብታችሁ መክፈል ስላላችሁ ሚል እዚህ ሙሉ ኢንፎርሜሽን እንዴት መክፈል እንደምችሉ ሙሉ እንትኑን ያሳያችኋል። እዚች ጋር ይሄን በዚህ መሰረት እያያችሁ መክፈል ስላላችሁ ከዛ በኋላ ሜሴጅ ይልክላችኋል። በዛ ሜሴጅ ያን ሜሴጅ ተቀብላችሁ መክፈል ትችላላችሁ። ሙሉ መረጃ እንደዚህ ነው። ፓስፖርት በቀላሉ እንዲህ ቤታችሁ ናችሁ በስልካችሁ መሙላት ትችላላችሁ። ሌላ መረጃ እንሰራላችሁ። አስቸኳይ ፓስፖርት እንዴት መሙላት እንደምትችሉ እንድንሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ቪዲዮን ላይክ አድርጉት። ስለተከታተላችሁ እናመሰግናለን።